ይኸውላችሁ ሰላማችሁ የምትፈልጉ ከሆነ ማለት ነው እኔን መጠቀም ጀምሩ። ግድ የላችሁ እኔን መጠቀም ጀምሩና ማለት ነው ሰላማችሁን ታገኛላችሁ። እንዳሰሙት ከቴክኖሎጂ ሊያርቃችሁ ፈልጎ ነው። አንተም ብሎ ቴክኖሎጂ አትስሙት፣ እሱን አትስሙት። የምሬ ነው የሚላችሁ። እሱ ሊያበላሻችሁ የፈለገ ነው። አትስሙት። የምሬ ነው። በሱ ምክንያት በአንተ ምክንያት ስንት ሰው ተጣልቷል። በአንተ ምክንያት ስንት ሰው ከስራ ተባረረ ታውቃላችሁ? በሱ ምክንያት ስንት ሰው ከስራ ተባረረ። በሱ ምክንያት ስንት ሰው የብልግና ፊልም አይቶ ተበላሽቷል። በሱ ምክንያት ስንት ሰው ትዳሩ ፈርሷል። በሱ ምክንያት ስንት ሰው ብሩ ተበልቷል። ስለዚህ እሱን አትስሙት። እሱ ሊሸውዳችሁ በቴክኖሎጂ ስም ሊሸውዳችሁ የሞከረ ነው። የምሬ ነው ብላችሁ እኔን ስትጠቀሙ ማለት ነው ማታ ማታ ቲክቶክ ላይ ያፈጠጡ እንቅልፍ ማጣት የለ፣ መጥፎ ፊልም እያዩ ሳይተኙ ማደር የለ፣ ፎቶ ላኪ እያሉ መጀናጀን የለ፣ ቪዲዮ ኮል የለ፣ ቴሌግራም ላይ የተጻጻፉ ማደር የለ። የምሬ ነው ብላችሁ ስራ ፈቶ ማፍጠጥ የለ። ለመግዛት ብትፈልጉ ራሱ እንደሱ 20 ሺህ 25 ሺህ ማውጣት የለ። ልጆች ካላችሁ ደግሞ ጌም እያሉ ማስቸገር የለ። እኔን መጠቀም ማለት እኮ ሰላምን ማግኘት ማለት እኮ ሰላምን። ኧረ እንዳዘምኑ ፈልጎ ተጠቀመሻላችሁ። እንዳዘምኑ ፈልጎ ነው እኮ እንዳዘምኑ እያረጋችሁ ነው። ተጠንቀቁ። እሱን አትስሙት ብያችኋለሁ።